አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ቤተሰብ ራሱ ማለት ነው። እና ውድ ቤተሰቦቼ ልጅ ትንስታ ነበረ ልጅን ላስተኛ ሄድኩኝ በመሀል ማለት ነው። እና ሀቂቃ ነው የምላችሁ። እና ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሸር አድርጉ። ተው ተው ተው። እና አሁን ላይ በጣም እያመመኝ ነው፣ ወላሂ ነው የምላችሁ ማለት ነው። ሀቂቃ ነው የምላችሁ፣ እየሾፍኩ አይደለም። እና እያመመኝ ነው ማለት ነው። ሁላችሁም ዱዓ አድርጉልኝ። እና ያላሰብኩት ነገር ይለክፈኛል ብዬ ያላሰብኩት ነገር ለክፎኛል ማለት ነው። ግን ምንም ማድረግ አይቻልም እና ምንም ማድረግ አይቻልም። የሚያመጣውም አላህ ነው፣ የሚያነሳውም አላህ ነው። እና አሞኛል በቃ ሰውነቴ ሙሉ ይችት ጥፍሬ ያገረው ማለት ነው። በጣም ሰውነቴ የጥፍሬ ድረስ ነው የሚያመኝ። ወገቤን ልክ ምጡ እንደመጣ ልካችሁ ምጣችሁ ሲመጣና ልክ ምጤ እንደሚመጣ ልክ ወገቤን በጣም ይፈጨኛል፣ ጉልበቴን ይመታኛል፣ ራሴን። ከዛ ምግብ ምንም አይነት ምግብ ሽንኩርት ለራሱ ከሸተተኝ ያቅለሸልሸኛል ማለት ነው። ሽንኩርት ከሸተው ምግብ ሌላ የምግብ ፍላጎት አሁን ምንድነው? ይሄን ሆዴ ከወገቤ ጋር አይደል? ሆዴን ወደ ወገቤ ማጣበቅ የሆነ በቃ ይርበኛል፣ አፌ ላይ መመገብ አልችልም ማለት ነው። እና በጣም እኔ ምንም አላስታውስም ይሄ ነገር ሲከሰትብኝ። አሁን ሰው ያስታውቋል እንደዚህ አይነት ነገር ሁን ያለውና ሂጅ ቶሎ እንትን ማለት አለብኝ ይላሉ። እና እኔ ግን አላስታውስም እንዴት ሆኖ እንደሆነብኝ፣ እንዴት ተከሰተብኝ፣ የትም እንዴት ተከሰተብኝ፣ በምን የሚሆን አላውቅም ይሄ ነገር ማለት ነው። ግን ያው ብዙ ሰዎች በእንደዚህ አይነት ነገር የተጠቁ ናቸው። እና በጣም ሲያመኝ ታውቃላችሁ፣ ጥርሴን ከልክ በላይ ስሰክር ነበረ ያለማቋረጥ። ዞሮ ህመም ተጀመረ ምንም ያለማቋረጥ። ያው እናንተ የምታዩኝ እዚህ ቪዲዮ ላይ 10 ደቂቃ 8 ደቂቃ ሊሆን ይችላል ነው ላለማቋረጥ ድፍን 2 ወሬ። አሁን ሸዋል 30 ነው 2 ወሬ። አሁን ዙልቃይዳ 1 ብሏል። በቃ ይዞኛል ማለት ነው በጣም ግን ደግሞ መስራት ስላለብኝ ግዴታ ቪዲዮ መስራት ስላለብኝ እወጣለሁ ቪዲዮ ላይ 10 ደቂቃ 8 ደቂቃ ከዛ በኋላ ነው የምለው ማለት ነው። ግን ያው ይሄ ነገር የተከሰተ እንደዚህ በጀርባ ስንጋለን ሆዴ ዝም ብሎ ግልብጥ በጥ ይላል ማለት ነው። ከእንደዚህ አይነት ደግሞ ከቤተሰቦቻችሁ ደግሞ ታጣቂም ልትኖሩ ትችላላችሁ። እናንተም ታጣቂ ልትሆኑ ትችላላችሁ። ኮሜንት አድርጉልኝ እስኪ እንዴት መሻሉ እንዴት እንደሚለኝ ማለት ነው። እና ሆዴ በጣም ይገላበጣል፣ ግልበጥ ውስጡ ማለት በተለይ እንዴት ጀርባ የተተኛው የሆነ ብርቴ ላይ ይገላበጣል። የሚወቅተኝ ብርቴን ነው። ሆዴን በጣም ያመኛል፣ ያስቀምጠኛል። የሆነ እንደገና የማስታወክም ስሜት አለው። እና ከዛን ያው ጎረቤት ሶፊያ ይሄ ነገር ቁቁም ገብቶብሽ እንዳይሆን ማለት ምግብ ከልክሎሽ እንደገና በዛ ላይ እያጠባሽን ሂደሽ ታያል። ከዛ ከዚህ 11 ሰዓት የጨነቀው እንዴት ላድር ነው እያልኩ በነገራችን እኔን ሲያመኝ ሄዳ ለራሱ ትታመማለች። ለምን ባመመኝ ሰዓት የሞቀውን ጡቴን ስጠባ እሷም ያማታል ማለት ነው። እና በቃ እሷንም ያማታል፣ እሷም እንደገና ያዛት የሆነ ተቅማጥ ነገር ማለት ነው። እና 10 ሰዓት ተኩል ወደ 11 ሰዓት አካባቢ እንደገና ትናንትና ተንስቼ በቁንጥሮ ነው የወጣ ልጆች ታውቃላችሁ፣ የሆነ ተፍትሽ ምናምን አለው እዛ ድረስ በእግሬ ሄድኩኝ። የሆነ ቀን ጨብ ያደረኩ ቪዲዮ የተወሰነ የቀረጽኩት አለ ሴትዮዋ ጋር ሲሄድና ገደል ነው ስላቅጥ እንደገና ወድ እንደው በመቀመጫ ዥዋልኩኝ ገደል። ግን አላህ አወጣኝ። ያው ሂራንም ወንድሜ ይዟት ነበረ። ከዛን ሄድኩኝ በእግሬ ስላቅጥ ሄድኩኝ ሴትዮዋ ጋር። ግን ያው ትሉንም የወጣውን የጢንጢዛ አይነት 4 እግር አለው፣ ጥቁር ነው የእግሩ አረዛዘም ጥቁረቱ ማለት ነው።
እንዲያው እንዲህ ጨረፍ አድርጌ የቀረጽኩት አለኝ ማለት የዛ ከሄድኩ በኋላ ቪዲዮ ሰራላችኋለሁ ምናምን ብዬ ነበር። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ ተው 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 ተው። ምን አለ ከዚህ ተጫካ ብታወጡኝ። እናንተ ግን አንዳንዴ እኮ ፌመስን ብቻ ነው የምታፈምሱት። እንደኔ ያለችው ምስኪን ጫካ የተቀመጠችውን አታወጡም። እውት ጉዴን ወላሂ ጉዴን አዙሬ የማሳያችሁ ይሆናል። የሚሄድበትን ቦታ ብታዩ ማለት ነው። በዚህ መቼም ሀገር ያላችሁ ላይ መልክ ስጠኝ እንጂ ሙያ ተጎረቤት የሚለውን ይዤ ከዛ ሆዴን በጣም እያመመኝ ማለት ነው። ደግሞ ሆድ ምግብ ወላሂ ነው የምላችሁ ይሸተኛል። ሽንኩርቱም ከሸተተኝ ያመኛል። ይሆናል አይደል? ልክ እርጉዝ እንደሆናችሁ የእርጉዝነት ስሜት ይሰማኝ የሆነ ሆዴን በጣም ያመኛል። ወይኔ ሙጨላችኋለሁ። በቂ ደግሞ ነው። አልሐምዱሊላህ ምን ይባላል? አንዴ ነው ዝም ብሎ ወላሂ በቂ ደግሞ ነው ወዲያኩት ሬ አላህ ግን አላህ እያንዳንዴ ለምንድን ነው ፈተና የሚያበዛብኝ እየሳሰብ አልሐምዱሊላህ ለምን አመጣሁ አይባልም። ሐምድን ከቲራ ነውና ወላሂ በጣም ነው የፈታኝ። በጣም ነው የፈታኝ። ወላሂ ነው የምላችሁ በጣም ነው የፈታኝ። ስለዚህ ባፌ ገብቶብኝ ምግብ በጣም ይሸተኛል። መብላት አልፈልግ። እርጉዝ አስባችሁታል? በተለይ ማለት አሁን እርጉዝ አይደለሁ። ከየት መጡ በነፋስ አላረግዝ እስኪ እና በጣም ያማል ምናምን ሲሉኝ የቁንቁን በሽታ በጣም እና ውድ ቤተሰቦች እስኪ የገባንበትን ጫካ ተመልከቱ። ይሩዋዬ በቃ ልጅን በለቅሷት ውስጥ አያ በቃ አያ በቃ ሂጂ አጎትሽ ያዝሽ፣ ሂጂ አጎትሽ ያዝሽም ተፈብኝ እያመመኝ ሆዴ እስኪ ላስወጣ እየሄድኩ ነው። ይውጣልሽ ይበሉኝ። እንደው ጫካውን አዙሬ የመጣሁበት እንዲያገት አሳያቸዋለሁ። አዙሬ ማለት ምን እንደሚመስል ኢና ሊላሂ ወኢና ኢለይሂ ራጂዑን። እስኪ ይውጣልሽ በሉኝ። አሁን ደግሞ ከመሸ ይሄንን ሀሳብ የነገሩኝ ሰው ስለሆነ ተነኛ ገባይ ብላደል ልጅ ስንሆን ዱር ምናምን ስናግድ ከብትና እንደዚህ ያገን ሆዴን ያለማቋረጥ ሲያመኝ ከዛ ሂራን ደግሞ ያለማቋረጥ ማምን ጀመረ። እሷ ታረስ ግን ያው ሰው ምናምን ብዙ ስላለ እዛ ሴትዮዋ ጋር ማለት ነው በባህላዊ ቅጠላቅጠል ምናምን ትግታቸዋለህ ይወጣል እና እንደ ሁሉም ሲያውኝ እንደው አላህ ያርግብሽ እንደው አላህ ያርግብሽ ስገባብኝ እኔ አላስታውስም ስገባብኝ ምናምን ስል እንደው አላህ አያድርግብሽ አያድርግብሽ እያለ ያው ቪዲዮ ለመቀረጽ በጣም ብዙ ስላልተመቸ ሰው ምናምን ስላለ ግን መንገዱ ላይ ጨረፍ ጠፋ የቀረጽኩት ቪዲዮ አለ። እንደገና የወጣውን እንዴት እንደዚህ አይነቱን ደግሞ ከሆዴ 4 ነው የወጣው ማለት ነው። 4 ወላሂ ጥቁረት እግሩ አረዛዘሙ አንድ እግር የሆነና ይሄ እግሩ ነው። ከዛ እንደገና ጥፍር ብቻ እንደው ሱብሃን ሲወጣ ፈለክለክለክለክለክ ነው ይፍለከለካል ማለት ነው። እና እንደገና መድኃኒቱ ወጣችሁ የምሰጣችሁ መድኃኒት ጉሮሯችሁ ጥጦ ስታደርጉ ሲወጣ ጉሮሯችሁን የሆነ ይሟጭራል ማለት ነው። እና እንደዛ ሆኔን ታመሜ በቃ ምግብ እንዲቀምስ አልፈልግም። የሆነ ምግብ ፍላጎት የሆኑ ዝግትና ምግብ ምረር ራሴ እና እንደዛ ሆኔ በቃ አሁን አማራጭ የለኝም ቤተሰብ ጋር መሄድ ነው የሚለውን ነገር ወሰንኩኝና ቤተሰብ ጋር ልሄድ ነው ከአሁን በኋላ ማለት ነው። ቪዲዮ ላይ ለተወሰነ ጊዜ ቪዲዮ ላይ ላታዩኝ ትችላላችሁ ማለት ነው። ዱአ አድርጉልኝ። እስኪ ደግሞ ቤተሰብ ጋር ልሆንና ያው ማድረቂያም አለ ምናምን ይላሉ። ግን ያው የተያዙ ሰዎች በእንደዚህ አይነት ማድረቂያ የለውም ምናምን ይሉኛል።
ግን ያው ቤተሰብ ጋር ልሄድና ለተወሰነ ጊዜ ተቀምጬ ይሻለኛል። እዛ ልሄድና ልቀመጥ ነው እንግዲህ ለተወሰነ ጊዜ አታውኝ ቪዲዮ ላይ ማለት ነው። በጣም ጨንቆኛል እንደዛ አይነት ነገር። ግማሹ ምን አለ ባታስነካኪው ነበረ ምናምን ዝም ብሎ ተቀምጦ ቢሆን ይላሉ። ያው ሲነካካ ይብስ ይቀፈቅፋል አሉ። ያኔ ዋናው ስለማይወጣ የተቀፈቀፈው ስለሆነ ስለመሸ ብቻ 4 ነው የወጣልኝ። ሲመሽብኝ ተመልሼ መጣሁም ማለት ነው። እና እንዲሁ ባታስነካኪው ምናምን አሉ። ግን የጨነቀው ደግሞ ምን ያደርጋል ሲጨንቀኝ ያው ሄጄ አስወጣሁኝ ማለት ነው። ያው ሆዴን ትንሽ ተቅማጡ ቀንሶልኛል ማለት ነው እንጂ ሐኪም ቤት ያልተሸከምኩት ከኒና የለም። ያው ይሄ ነገር በምርመራም አይወጣም። እንዲሁም ደግሞ ይቺ ነገር ግን ጉልበቱ ሁሉ አሳስራ እና በዛ የሆነ ሰውዬው ጉልበቱ ሁሉ ስርስር አድርገው እርሻ መሪዎች ምናምን ያው ጉልበትና ወገብ በጣም ልብ ያማል እና ከዛ አያውቅም ነበረ ሰውዬው ያመው ጉልበቱ ሁሉ አሳስሮት ምናምን ሲል ያረች ቁንቁን ትሆናለች ምናምን ብሎ ሲያስወጡለት እግሩን ለቀቀው እና በጣም ከባድ በሽታ ናት እና ለተወሰነ ጊዜ የለውም። ሰብስክራይብ እያደረጋችሁ ቤተሰብ ፕላስ ሆኖ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ አላህ አፊያ አድርጎኝ አላህ ከሰማ አድርጎኝ። ደግሞ ብዙ ነገር ነው የምትባሉት። ቅቤ ስትቀባ አትወድም ይላሉ። ቅቤ መቀባት የለም ይላሉ። ማር ነገር እንደዚህ ስጋ ነገር የሆነ በቃ መረቅ ስጋ የሆነ ጣፋጭ ነገር በጣም ያነፈራታ እንዳትወስጂ ይላሉ። እና ብቻ እስኪ እንግዲህ እናያለን። አላህ ይስጦር። ሰላም